መበደልን ወይም በደል የሚለውን ቃል አብዛኛውን ጊዜ የምንጠቀመው ላገቡ ሴቶች ነው። ባሏ ይበድላታል ኦር ባሏ የሚያደርጋትን ነገር ስታይ እየተበደለች ነው የምትኖረው ምናምን እንላለን። ነገር ግን እውነታው ወይም ይሄ በደል የሚለው ቃል ራሱ የሚጀምረው መነሻው በፍቅረኝነት ሰዓት የምናያቸውን የሚሰሙንን የምናውቀውን ነገር ችላ በማለታችን በዝምታ በማለፋችን መጨረሻ ላይም ትዳር ውስጥ ከገባን በኋላ መፈጠራቸው ስለማይቀር ብዙ ሰዎች ሲያዩ ሀላል ሲወጡ የዛኔ በእርግጠኝነት እንናገራለን እንጂ እውነት ለመናገር ብዙ ጊዜ ሴት ልጅ በወንድ ልጅ በደል የሚደርስባት ገና ጓደኛዋ እንዳደረገችው ነው። ጓደኛዋ ብቻ አይደለም ወደድኩሽ ብሎ ራሱ ወደ እሷ ከሄደ በኋላ ብዙ ነገር ካደረጋት በኋላ ብዙ ነገር አብረው ካሳለፉን ካመነችው በኋላ ልቧን የሚሆን ድንግልናዋን ሊሆን ይችላል እነሱን ነገሮች ከሰጠችው በኋላ ዴፊኔትሊ የሚያመጣቸው ባህሪዎች ለውጦቹ ለሷ የሚሰጣት ኔጋቲቭ ስሜቶች በሙሉ በደሎች ናቸው አይደለ? ዝም ብለን ልናልፋቸው የማይገቡ ምንቃወም የሚገባን ፋይት ልናረጋቸው የሚገባው ነገ ላይ በእርግጠኝነት ስለ ፍቅር ግንኙነትሽን ወይም ስለምትገቢበት ትዳር እርግጠኛ ለመሆን ራሱ መጀመሪያ ላይ ልንቃወማቸው የሚገቡ ነገሮች አሉ። እዛ ደረጃ ሳንደርስ ትዳር ውስጥ ከመግባታችን በፊት አንድ ወንድ ልጅ በደል ሲያደርግብሽ፣ ለምሳሌ በትንሹ ችላ ሲልሽ ሊሆን ይችላል፣ ሲኮራብሽ ሊሆን ይችላል። ዴፊኔትሊ ደግሞ መለወጡ ከአንቺ መራቅ ከሱ እንድትርቂ አንቺን መግፋት ሊሆን ይችላል። እንደዚህ አይነት ስሜቶችን እንዲሰማሽ ሲያደርግሽ እነዚህ ስሜታዊ ናቸው። ከነዚህ ውጭ ደግሞ ፊዚካል የሆኑ ነገሮች አሉ። ዛሬ የገላመጠሽ በእርግጠኝነት ነገ እንደሚመታሽ ጥያቄ የሌለው ነገር ነው። እነዚህን ደግሞ ፊዚካል የሆኑ ነገሮች ስታይ ደግሞ ስነ ልቦና የሆኑ አሉ። በንግግር የማትፈልጊያቸውን ነገሮች በማድረግ ለምሳሌ አንቺ እያለሽ ለሌላ ሴቶች ትኩረት መስጠት ሊሆን ይችላል። ሲናገርሽ ወይ ሲያጣጥልሽ የሚሰሙሽ ጫና ያላቸው ስነ ልቦናሽ ላይ ጫና የሚፈጥሩ ነገር እሱ እኮ እንደዚህ ላይ ነበር ልክ ነው ብለሽ አንቺ እንኳን አምንሽ የተቀበልሻቸውን ማንነቶችሽን እንድትጠራጠሪ ሲያደርግሽ ይሄ ደግሞ ስነ ልቦናዊ በደል ይባላል። ስለዚህ እነዚህን ነገሮች ሲያደርስብሽ ስታያቸው ምልክቶችን ወይም ስታቂ ፊል ስታደርጊ ሴት ልጅ ምንድን ነው ማድረግ ያለባት? ራሷን ነገ ከሚደርስባት ነገር ለመጠበቅ ነገ ከማዘን ነገ ወድቆ ካለመነሳት ራሷን ለመጠበቅ ምን ማድረግ አለባት? ወይም ወንድ ልጅ ሲበድልሽ ምንድን ነው ልታደርጊ የሚገባው የሚለው ነው ዛሬ ርዕሳችን። ሀይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳዋስ ሁለት። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን፣ ከወንዶቹ ሚስጥሮች እንካፈላለን፣ እንዲሁም ከነሱ ጋር የምንገባበትን የፍቅር ህይወት ቀላል የምናደርግበትን ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷ መጫኗን ታዲያ እንዳይረሳ። አብራችሁ ይቆዩ። አንደኛ ወንድ ልጅ ሲበድልሽ ወይም እየበደለሽ እንደሆነ ሲሰማሽ፣ ያ ማለት ቃሉ ጀነራላይዝድ ተደረገ እንጂ ችላ ሲልሽ ሲያኮርፍሽ ሊሆን ይችላል፣ ሊርቅሽ ሊገፋሽ ሲሞክር ራስሽን ምረጪ። ራስሽ ብቻ ነው ላንቺ ያለሽው። ከአንቺ የተሻለ ማንም ላንቺ ሊኖር አይችልም፣ ላንቺ ሊደርስ አይችልም፣ ኦር ላንቺ ሊሰጥ አይችልም። ራስሽን ግን ከመረጥሽ ከፊት ለፊት የሚመጡ የትኛውንም ነገር መጋፈጥ ትችያለሽ፣ ማስተካከል ትችያለሽ፣ መተው ያለብሽንም መተው ትችያለሽ። ራስሽን ካልመረጥሽ ኦር የሚሰማሽን ስሜት ካስቀደምሽ፣ ለሱ ያለሽን ፍቅር ካስቀደምሽ፣ ከሱ የምትቀበያቸውን እሱ የሚሰጥሽን ነገሮች ካስቀደምሽ፣ ወይም እሱ የሚሰጥሽ ነገር ከሌለ እኔ እጎዳለሁ ያለነሱ መኖር አልችልም ብለሽ ካሰብሽ መጀመሪያ ማሰብ ያለብሽ እኔ ያንን ነገር ማድረግ እችላለሁ ወይ ነው። አንቺ ማድረግ የማትችይው ምንም ነገር ሊኖር አይችልም። እሱ ያደረገው እሱም ሰው ነው፣ አንቺም ሰው ነሽ። አንቺ ማድረግ ከቻልሽው እሱም መቃወም ትችያለሽ። ስለዚህ ያንን ደግሞ ማድረግ የምትችይው የመጀመሪያ ራስሽን መምረጥ ነው። ራስሽን ስትመርጪ ለራስሽ ትቆሚያለሽ። ለራስሽ የሚያስፈልጉሽ ነገሮች ትገጥሚያለሽ። ደን ደግሞ ምን ይመጣል? በራስ መተማመን። በራስ መተማመን የሚሰጡሽን ነገሮች መፈለግ፣ ማድረግ፣ መማር፣ መለወጥ። የዛኔ ማንም ሊዳፈራት የማይችል ማንም ሊበድላት የማይችል ማንም የፈለገውን አይነት ነገር አድርጎ መጥፎ ስሜት እንዲሰማት ሊያደርጋት የማይችልን ሴትን መስራት ትችያለሽ። ግን ያንን ማድረግ የምትችይው የኔ ቆንጆ ራስሽን ስትመርጪ ነው። ለሱ ያለሽን ስሜት ከመረጥሽ፣ እሱ የሚሰጥሽን ነገሮች ከመረጥሽ፣ የሚያደርግሽን ኦር እንዲሰማሽ ሊሆን ይችላል። መማታትም እኮ አንዳንዴ ስድብም ሊሆን ይችላል። ዋቴቨር ብቻ ፊዚካሊም ስነ ልቦናዊም ሊሆን ይችላል። የሚጎዱሽን ነገሮች ሲያደርግ ያንን ለመቀበል ሰበብ አትስጪ። ያንን ለመቀበል ያንን ለመቻል ራስሽን አታዘጋጂ። ያንን እቋቁማለሁ አልፈዋለሁ የሚል ነገር ለራስሽ ነግረሽ አታሳምኝም።
እኔ ራሴን መርጣለሁ። እኔ የተሻለ ይገባኛል። እኔ አሸናፊ ነኝ። እኔ ራሴን ከመረጥኩ ማንንም ሰው ጥገኛ መሆን አልችልም። እሱ ላይ ስሜታዊም ሊሆን ይችላል፣ ፋይናንሻሊ ነገሮች ላይ ጥገኛ ከሆንሽ ማትወጭ ነገር ውስጥ ትገቢያለሽ። ስለዚህ ከዴይ ዋን እዛ ትዳር የሚባል ዓለም ውስጥ ሆነ እጮኝነት ዓለም ላይ ሳንገባ በፊት ራሳችንን የመምረጥ ልምድ ከሌለ አግብተሽን በጣም መጥፎ ሰው ሲሆን ወልጃለሁ ለልጆቼ እስቲ ማለት ትጨምሪያለሽ። እሱ ከሌለ ህይወቴን እንዴት ልገፋ እችላለሁ የሚሉ አሁን ብዙ ሴቶች እንደምናውቀው በአካባቢያችን በጎረቤታችን እንደምናውቀው ወይም እንደምንሰማው መውጫ ቀዳዳ እናጣለን። እዛ መድረስ አይገባንም። መጀመሪያ ራሳችንን የመምረጥ ልምድ ካለን፣ ለራሳችን ምን የማድረግ ፍላጎት ካለን፣ በራሴ እችላለሁ የሚል መንፈስ ካለን በደልን በቀላሉ ማስቆም እንችላለን። ከዛ ውጭ ደግሞ የሚበድልሽን ወንድ ራስሽን በመምረጥ እሱን ማስወጣት ግድ ነው። ሁለተኛው ሴት ልጅ በወንድ ልጅ በደል ሲደርስበት ወይም ሲበድልሽ ፊዚካላይም ሊሆን ይችላል፣ ስሜታዊም በሆኑ ነገሮች ሊሆን ይችላል። ሲበድልሽ በትልቁ ማድረግ ያለብሽ በዙሪያሽ ያሉትን ቤተሰቦችሽን ሊሆን ይችላል፣ ጓደኞችሽን ይችላል፣ አንቺን የሚደግፉ አንቺን የሚወዱና አንቺን የሚያስደስቱ ነገሮች ላይ ጊዜ ማጥፋት መጀመር አለብሽ። እነሱን መምረጥ መቻል አለብሽ። እነሱን መጠጋት መቻል አለብሽ። ከእነሱ ጋር ያለሽን ግንኙነት ማጥበቅ መቻል አለብሽ። አብዛኞቻችን ሁሌ እላችኋለሁ ፍቅር ሲይዘን የሆነን ወንድ ስንወድ ምንድነን እኛ ያሉንን ነገሮች እንተዋለን። ከጓደኞቻችን ጋር የምናጠፋው ጊዜ ይቀንሳል። ለቤተሰቦቻችን የምንሰጠው ቦታ ጊዜ ይቀንሳል። ለስራችን፣ ለትምህርታችን፣ ኢቭን ለራሳችን የምንሰጣቸውን ነገሮች መቀነስ እንጀምራለን። ያ ቸልተኛ ባይነት ወይም አንተ ብቻ ነው ያለው ወይም ለአንተ ያለኝ ስሜት ወደ አንተ እያመጣኝ ነው ካልን እሱን ከመረጥሽ ያሉሽን ነገሮች ከተውሽ በጣም ቀላል ትሆኝለታለሽ። አንቺን ለመበደል፣ አንቺን ለመግፋት፣ አንቺን ችላ ለማለት ዋቴቨር የፈለገውን ነገር ለማድረግ በጣም ቀላል ነው የምትሆኝለት። ስለዚህ በቀላሉ የሚያገኝሽ በቀላሉ የፈለገውን ማድረግ የሚችላት ሴት እንደሆንሽ እንዲሰማው ካደረግሽው የዛኔ ምናልባት የሚያደርግሽን ነገሮች የሚሰጥሽን ህመሞች መቋቋም ሊከብድሽ ይችላል። ድጋሚ ያንን ህመምሽን ወደ እነሱ ይዘሽ ለመሄድ ይከብድሽ ይችላል። ግን እስቲል ያ ህመም ካለብሽ፣ ከበደለሽ፣ ኢግኖር ካረገሽ፣ ችላ ካለሽ፣ ህመም ከሰጠሽ እመኚ የምትድኝው ጓደኞችሽን፣ ቤተሰቦችሽን የምትወጃቸውን ነገር ማድረግ ስትጀምሪ፣ እነሱን መጠጋት ስትጀምሪ፣ ከእነሱ ጋር ማውራት ስትጀምሪ። ባይዘዌ ቤተሰብ ጓደኛ ምናምን ስላችሁ ስም ታይትል ብቻ ያላቸው አይደለም። ሪል የሆኑ ቤተሰቦች፣ ሪል የሆኑ ጓደኞች፣ ፍቅር የሚሰጡሽ፣ የምታደርጊያቸውን ነገሮች የሚደግፉሽ። አሁን እሱ ያደረገሽን ነገር በነፃነት የማትነግሪያት ጓደኛ ካለችሽ ምንም ትርጉም የለውም እሱም። ስለዚህ ህይወታችን ውስጥ መጀመሪያ መቅደም ያለብን ህይወታችን ውስጥ ያሉ ጓደኞቻችንን ማንነት ማወቅ ትልቁ ሚና ይጫወታል። ደግሞ ሁላችንም ሴቶች በእርግጠኝነት አንድ ሴት ትኖራለች ህይወታችን፣ ሁለት ሶስትም ሊኖሩ ይችላሉ። እኔ ያለኝ የእናንተን አላውቅም። የፈለኩትን ነገር ምነግራቸው፣ ፈለኩትን ነገር ምጠይቃቸው፣ ህመሜን ኢቭን ነው የምላችሁ ለገዛ ባለቤቴ የማልነግረውን ህመሜን የሆነ ጥፋት ይሁን ዋቴቨር ለእነሱ ምነግራቸው አለኝ እኔ። ስለዚህ እንደዚህ አይነት ጓደኝነት ማፍራት፣ ቤተሰብ መጠጋት፣ እንደዚህ ህመምሽን ስትነግሩ ቀለል እንዲልሽ። ደን ደግሞ ስራ ሊኖር ይችላል፣ የምትወጂው ነገር ሊሆን ይችላል። እነዛ ነገሮች ላይ ራስሽን ኢንቨስት ስታደርጊ የእሱ በደልን ቀለል ማድረግ ትችያለሽ። እየተበደልሽ እንደሆነ የሚሰጥሽ ነገር ፍቅር እንዳልሆነ ሲሰማሽ የመተው አቅም ይኖርሻል። ልክ እንዳልሆነ የመጋፈጥ ሞራል ይኖርሻል። ስለዚህ በዙሪያችን ኢንቫይሮንመንታችን ላይ እኛን የሚቀበሉ የሚወዱ የሚያምኑብንን ነገሮች ቢውልድ የማድረግ ልምድ ይኖራል። ደን የሚበድልሽን ወንድ በቀላሉ ከህይወትሽ ለማስወጣት እሱን ተመሳሳይ አይነት ስሜት ለመስጠት ቀላል መንገዶች ይኖሩሻል። ማለት የምትፈሪው ነገር የለም። ከሱ ብጣላ የት ሄዳለሁ፣ እሱ እንዲህ ቢያደርገኝ መጠጊያ የለኝም፣ እሱ ቢተወኝ የማደርገው ነገር የለኝም ብለን አብዛኞቻችን እናስባለን። ስለዚህ እነዚህ ነገሮች ላይም ተመሳሳይ አቅም፣ ተመሳሳይ ፍላጎትና ፍቅር ሊኖረን ይገባል። ሁሌም ጥሩ በጣም መልካም ማይለወጥ ፍቅረኛ ባለቤት ሊኖርሽ ይችላል። ግን የሰው ልጅን ነገ ሊቀየር ይችላል፣ ሀሳቡን ሊቀየር አይችልም ማለት አይቻልም። ስለዚህ ለእሱም የሰጠሽውን ቦታ ለሌላ ህይወትሽ ውስጥ ላስፈላጊ ነገሮችሽ ስጪ። አራተኛው ለበደለሽ ወንድ በፍጹም ሀዘንሽን እንዳታሳዩ፣ በፍጹም ውድቀትሽን እንዳታሳዩ፣ በፍጹም ያለሱ ሰው እንደሌለ እንደ አይነት ነገር እንደሆነ እንዲህ አታደርጊው። እንዴት አድርጌ በቃ አንተ ብቻ ነው ወንድ፣ ምርጫ የለኝም፣ ያላንተ መኖር አልችልም አይነት ድራማዎችን አታብሽ። ካልፈለገ አብሮሽ መሆን ሲፈልግ እኮ ግንኙነታችሁን ሲፈልግ ያስታውቃል። ወንድ ልጅ ይታገልልሻል፣ ይሮጥልሻል፣ ያከብርሻል፣ ይወድሻል፣ ይንከባከብሻል፣ ዋጋሽ ይገባዋል። የዚህ ተቃራኒ የሚያደርግ ከሆነ ይሄ ሰውዬ ኖረ አልኖረ ሞተ
በህይወት ኖራ ያን ያህል ግድ ሊሰጥህ ለምን? እኔ ራሱ ሁሌ ይገርመኛል። ለምንድን ነው ለእንደዚህ አይነት ሰው ነው በጣም ግድ የሚሰጠን? እስቲ አስቢ። ለሚወድሽ፣ ለሚያከብርሽ፣ ለሚያፈቅርሽ ደግሞ ምን አይነት ሴት ልትሆኚ ነው? እንደዚህ አይነት በደል ለሚያደርስልሽ፣ ስሜታዊ፣ ፊዚካላዊ፣ ስነ ልቦናዊ ጉዳት ለሚያደርስሽ ወንድ እንደዚህ አይነት ፍቅር ከሰጠሽ ያለ አንተ ሰው የለም። የምፈልግ ሳይሆን የምታስፈልገኝ ሰውነ አይነት ድርጊቶች የምታደርጊ ከሆነ ኢማጅን። ስለዚህ ሌላ የሚወደኝ የሚያፈቅረኝ ሊመጣ ይችላል። አርፈሽ ተቀመጪ። ራስ ማለት ግን እንዲያ የምታደርጊያቸው ነገሮች ሲያኮርፍሽ እየየ ትንሽ ቀን ሲጠፋ እሱን ፍለጋ ኦር ስደውይ ቴክስት ስትልኪ ማይመልስ ሲሆን ደጋግመሽ እነዚህ ማድረግ በቃ ስለራስሽ እኮ የሚሰማሽን ስሜት ታወርጃለሽ፣ በራስ መተማመንሽን ታጫለሽ። ስለዚህ ችላ ሲልሽ፣ ሲያኮርፍሽ፣ ሲኮራብሽ፣ ሲበድልሽ፣ ምናልባት ሲመታሽም ተመሳሳይ አይነት በራሱ ቋንቋ ስታወሪ ህመምሽ ሊገባው ይችላል። ስትርቂው እንድርቂው ሲፈልግ መራቅ ነው እኮ። ችላ ሲልሽ ችላ ማለት ነው። ሲጠፋ መጥፋት ነው። እስቲ ይግደልሽ የሱ ስም ለሱ ያለሽ ስሜት አይገልሽም እኮ። የተወሰነ ቀን ታዝኛለሽ። ዘላለምሽን ለማዘን ከመምረጥ የተወሰኑ ቀንን ማዘን መምረጥ የተሻለ ነው። ስለዚህ የሚያይብሽን ነገሮች ላይ ተጠንቀቂ። ያላንተ ሰው የለም አትበይ። አለ በጣም ብዙ አማራጮች አለሽ። ወደ ግራም ወደ ቀኝም ግን ያንን ማድረግ የምትችይው እኮ እሱን እንደሌለ በቃ አይፈልገሽ፣ አንቺ ፈልጊ፣ እሱ አልፈለገሽ ምን ልታመጭ? ምን ማድረግ እኮ አትችይም። ስለዚህ ማድረግ የምትችይው ራስሽን መፈለግ ነው። ራስሽን ፈልገሽ ካገኘሽው የሚፈልጉሽን ሰዎች ታገኛለሽ። እሱን ስታወጪ ባዶ ስፔስ ታገኛለሽ ሌሎችን ለማስገባት። አማራጭ እንዳለሽ ስታሳዩ፣ ችላ ሚልሽን እንደማትከተይ ስታሳዩ፣ ጮክ ብሎ የሚያይሽን አይደለም የሚመታሽን የማያከብርሽን ቀርቶ ትንሽ እንኳን ገልመጥ የሚያደርግሽን ወንድ መታገስ እንደማትችይ ነው እንጂ ማሳየት ያለብሽ ተቃራኒውን ምንም ቢያደርግሽ እንደምትችይ ያለሱ ሰው እንደሌለ እንደዚህ ነገር የምታሳይ ከሆነ በደሉን ይበልጥ ታስፋፊያለሽ ራስሽ ላይ። ስለዚህ እናስቆመው። አምስተኛ ውሳኔ ያስፈልግሻል። በደል ሲደርስብሽ ውሳኔ ደግሞ ጥንካሬ ይፈልጋል። ሴት ልጅ በነገራችን ላይ በጣም ጠንካራ ናት፣ የምትገርም ፍጥረት ናት። ስለዚህ ያንን ኃይልሽን ከውስጥሽ አውጥተሽ መጠቀም። አሁንም ብቸኛው ለእሱ ያለሽ ፍቅር ነው ምንም ነገር እንድትችይ የሚያደርግሽ የእሱን በደል። ግን ውሳኔሽ ደግሞ ምናልባት የምትወስኙ ነገር እሱን ምን እንዳጣ ዋጋሽን ምን አይነት ሴት እንዳጣ እንዲገባው ልታስተምሩ ትችያለሽ። መጥቶ ይቅርታ ጠይቆሽ እኮ አክብሮሽ ወዶሽ የተንከባከበሽ እንዲኖር ልታደርጊ ትችያለሽ። ነገር ግን ዝምታን ከመረጥሽ፣ በደልም ከመረጥሽ፣ የሚደረጉብሽን ነገሮች አክሴፕት ካደረግሽ እሱስ ምን ጥፋት አለበት? የፈቀድሽለትን ነገር ነው የሚያደርገው። ስለዚህ ውሳኔሽ ምንድነው መሆን ያለብሽ? እኔ ይሄ አይገባኝም፣ እኔን መቀበል አልችልም፣ እኔ እዚህ ስፍራ ላይ መገኘት የለብኝም፣ የተሻለ ነገር ይገባኛል፣ የተሻለ ክብር፣ የተሻለ ፍቅር በማፍቀሬ የሚገባኝ መፈቀር ነው እንጂ መገፋት አይደለም የሚሉ ነገሮች የግዴታ ሊያስጨንቁሽ ይገባል። ወስኚ። አብሬክ መሆን አልችልም። ወስኚ። ይሄን ነገርህን ካልተው ከአንተ ጋር ለደቂቃ መቆያ አይነት ሴት አይደለሁም። ወስኚ። እግርሽን አንስተሽ ከዛ ግንኙነት ለመውጣት ወይም እዛ ግንኙነት ውስጥ እየተፈጠረ ያለውን ነገር ቃል በቃል አውጥተሽ ፋይት ለማድረግ የማይስተካከል ነገር ከሆነ ምንም ማድረግ ለራስሽ ምንም ማድረግ የምትችይ ሴት መሆንሽን ነግረሽ ወስኚ። በጣም ከምነግራችሁ በላይ ጠንካራ ነን፣ ግን ያንን ማድረግ የምንችለው መራመድ ስንችል ነው። ራሳችንን መምረጥ ስንችል፣ ለራሳችን መቆም ስንችል፣ ለራሳችን የተሻለ ነገር ይገባናል ብለን ስናስብ፣ የማይሆንንን የማይጠቅመንን ነገ ማይሰጠንን በልመና በመለማመጥ ስንፈጭ፣ ጭራሽ እንዴት ልበቀለው ምንላለን። እንዲህ እየበደለኝማ ገለዋለሁ ምንላለን። ለምን? ድጋሚ ራስን መበደል እኮ ነው። ባይዘው ደግሞ እሱ ሲያበቃ አንቺ ራስሽን መበደል መጀመር ነው። ሲጀመር ከእንደዚህ አይነት ሰው ጋር አብሮ መሆን ራስን መበደል ነው አይደለ? አፈቀርኩት በሚል ሰበብ ከሚጎዳሽ ወንድ ጋር ለመሆን መምረጥ በራሱ ነገ እንደሚተውሽ አብሮሽ እንደማይቆይ ከምታውቂው ሰው ጋር መኖር እኮ ከራስ በላይ ራስን መበደል የለም አይደለ? ከዚህ በላይ ራስ ላይ መጨከን አለ የለም። ስለዚህ ወስኚ። አትጨክኝበት ራስ ላይ። ራስሽን አትበድይ። ከዛ ራስሽን ስትበድይ የሚያይ አንቺን ለመበደል ቀለል ትይዋለሽ። ወስኚ። የምታያቸውን ነገሮች ልክ እንዳልሆኑ ተቃውሚ። የሚሰማሽ ነገር ህመም እየሰጠሽ እንደሆነ አክሴፕት አድርጊ። ፊዚካላዊ ሳይሆኑ ስነ ልቦናዊ ቆይተው ሳይሆኑ ከዛ ግንኙነት ለመውጣት መወሰን። እንደዚህ አይነት ወንድ ህይወትሽ ላለማስገባት መወሰን የአንቺ ምርጫ ነው። ውሳኔ ግን መስት ነው። ሀሳቤን ካመናችሁት ከተቀበላችሁትና ከወደዳችሁት ለእኔ በላይ ካሳወቁኝ፣
ለሌሎች ይጠቅማል ብላችሁ ካመናችሁ ሼር ማድረግ ይፈቀዳል። እኔታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።